ሀሳቡት ያነሱልኝ ሀሳቡ ሰዎች እሷን አገናኙት አገሩን ስለምታውቀው ወይ አቡ ልንገርሽ እሺ ሀበሻ ሬስቶራንት ዱባይ እንዳላት የሚነግሩኝ እኔ በስራ ማቃቸው ጓደኞቼ ለሷ ደግሞ ቅርብ ሰው የነበረ ሰው ነው ፍቄ አንድ እህታችን ዱባይ ቤት አላት ሀበሻ ሬስቶራንት ግን ስራው ቻለችበት መሸጥ ትፈልጋለች ቁልፉን ይለኛል አሁን እና ከዛ አዲስ አበባ ላይ ደግሞ ያልጤኩ ስጋ ቤት የለም አለች እና ጓደኞቼ ደግሞ እንደነገሩኝ ከሆነ አንተ ጎበዝ ነህ አንተ ትሻለኛለህ ቀለል ያልክም ነህ ትለኝና ከኔ ጋር ተግባብተን ባወራን 4 ቀን 5 ቀን ልዩነት ቪዛ የመተውልኝ ቪዚት ቪዛ ተነስቼ ዱባይ ገባ። ኦኬ አንተ ከኢትዮጵያ ተነስተክ ዱባይ የገባክበት አላማ ከሷ የሬስቶራንቱን ቁልፍ ለመግዛት ቴንክ ዩ አሁን ገብቶናል። እሺ ተነስቼ ዱባይ ገባሁኝ። ከዛ እሱን ቤት ጠዋት በጫ ያየሁት ወፍ የለም ባዶ ነው። አርፋው እንደ ኢትዮጵያ መስሎኝ ጠዋትም ለከዛ ሰው አርፍዶ ነው የሚነሳው። እንደኛ መስሎኝ ጠዋት ሲሄድ ባዶ ነው። ቀንም ምሳ ጠብቄ ሄድኩኝ ባዶ ነው። እራም ጠብቄ ሄድኩኝ አንድ ሰው የለም። እግዚአብሔር ምስክሬ ነው። አንደኛ ፍሎር ላይ ብቻ አንዱ ሶፋ ላይ አንድ 4 ሰዎች የሚቀመጡ አሉ። የሆነ እቁብ ነው ምናምን የሚሰበስቡ የሆነ ግሩፕ ያላቸው ልጆች በአጋጣሚ በቋንቋ ተግባብተን አስታውሳቸዋለሁ። ሀዲኛ ያወራሉ። የሀዲያ ሆሳዕና ልጆች ናቸው። እንደዚህ ደቡብ ናቸው። የሆነ ማህበር አላቸው። እድር የሆነ የሚሰበስቡ ነገር አላቸው። ማታ ማታ ቀን እቁብ መሰል። ከዛ ውጭ አንድ ሰው ቤቱ ላይ አይታይ። ይሄ ሙሉ ዱባይ ላይ ያለ ሰው በተለይ አጎል ላይ ያለ ሰው ይናገራል ሙሉ ህዝብ። ከዛ በኋላ በጣም ደነገጥኩኝ። ምንም አላልኩም። 7 ቀን በነበረኝ ጊዜ ባገኘሁት ኢነርጂ እየመጣሁ ይቻለው ቤቱ ባዶ ነው። ከዛ በኋላ ይሄ ሳውንድ ሲስተሙ ምንድነው ስላቸው አይ እሑድን የሚጠቀሙ ልጆች አሉ የሆነ ፕሮቴስታንት እምነት እዚህ ቸርች ይገለገላሉ አሉ። በወር 200 እየከፈሉ እነኚህ ፕሮቴስታንት እምነት ተከታዮች ማለት ነው 200 ድርሃም ማለት ነው እየከፈሉ ይጠቀሙበታል። ያ ማለት በሳምንት በወር 4 ቀን አይደል በቀን 3 ወር ማለት የሚጠቀሙበት። ከዛ በጣም ደነገጥኩኝ። ምንም አላልኩኝም። 7 ቀን ጨርሼ ተመልሼ ኢትዮጵያ መጣሁኝ። ግን በዛ ማለት ዞሬ ሀበሻ ሬስቶራንት ሳይ እንዳለ ማለት እኔ እንደጠበቀው አይደለም። ስራ የላቸውም ብዙም አይደለም እኔ ባየሁት ልክ። ከዛ ምንድነው ይበግ ከሞያ አንፃር ከልምድ እኔ ካለሁበት ሞያ ቢዝነስ አንፃር ሳየው ይሄ በድፍረት የሚሰሩ እንጂ ልምዱ ኖራቸው ችሎታው ኖራቸው እየሰሩ ያሉ ሰው አላየሁኝም። ሁሉ ደግሞ ከፍተውታል። ባለቤት የለም በስታፍ ነው ወይ ሰራተኛ የሚሰራው። ከዛ ራሴን ቢያሳመንኩኝ እግዚአብሔር ፈቅዶልኝ በራሴ ሞያ በስጋ ቤት ገብቼ ራሴ ቆሜ በሰራው እቀየራለሁ የሚል ራሴን አሳመንኩኝና ተመልሼ ወደ ኢትዮጵያ መጣሁ። አገኘኋት 2 ቀን የድካም ነበር። በቃ 3 ቀን ረፍት አልኩ ተኛሁኝና በራሳ 4 ቀን ምናምን ተገናኘን። ብዙ አወራን። አንድ ጥያቄ ጠየኳት። ሰላም ለምንድን ነው የዘጋሽው? ለምንድን ነው ይቅርታ ቦቲ ላይ እየደወሉብኝ ነው ልጆች ሰዎች። አቡ ይሰማል? አዎ ይሰማል። ከዛ አንተ ጥያቄ ጠየኳት። ሰላም ምን ሆነብሽ ነው ስራው ያቆምሽው አልኳት። አይ ፍቄ እኔ አንደኛ ሙያ አይደለም ሁለተኛ ፓርትነር ነበረኝ እና ከፓርትነር ጋር አልተስማማንም። ስራውም ስለማልችል እሱን ነበር እንትን ብዬ የገባሁት አልቻልኩም አለችኝ። ስለዚህ መሸጥ ፈልጋለሁ። ወለ ደግሞ ኢትዮጵያ የምትጠራቸው ብዙ ድርጅቶች አሉ። ባለስልጣንም ትጠራለች፣ ባንኮችም ትጠራለች። በቃ ራሷን ኢንጂነር ምናምን ብላ አካብዳ ምናምን ብታወራና እኔ ይሄኛው ስራ በስራ ይሻለኛል ያ ደግሞ ሙያ አይደለም ትለኝና በጣም ማውራት ጀመርን። በሰዓቱ እግዚአብሔር የሚያውቀው እኔ ትንሽ አሁን አካባቢያችን ላይ ትንሽ ጸጥታ ስጋት ተፈጠረ። ወደ ገጠር ጉራይ ሀገር ቆሴ ይባል ከተማ ላይ ትንሽ ጸጥታ ችግር ነበር። እዛ ማዲያ አስብ ነበር እና ትንሽ አለመግባባት ሲፈጠር ነገ እግዚአብሔር ፈቃድ ከሆነ ስራ የማውሎ የተሻለ ነገር ነው። ነገ እግዚአብሔር ረዳይ መጣ መጥቼ ጀምርበታለሁ። አሁን ግን ስራ ላውሎ ብዬ ወደዛ መጣ። ተስማማን፣ አወራን። በብዙ ንግግር በኋላ 80 ሚሊዮን ብር ትልና በ78 ሚሊዮን ብር ተስማማን። የኢትዮጵያ ብር ያ ማለት 78 ሚሊዮን ብር የኢትዮጵያ ብር 78 ሚሊዮን
የኢትዮጵያ ብር በድርሃም ደግሞ 2 ሚሊዮን ብር ማለት ነው። 2 ሚሊዮን ድርሃም 2 ሚሊዮን ድርሃም 2 ሚሊዮን ድርሃም ወይም በኢትዮጵያ ብር 78 ሚሊዮን አንተ ልትገዛት ሬስቶራንት ቁልፉን ልትገዛት ተስማማን። ኦኬ ዲላችን ግን 80 ሚሊዮን ብር 2 ሚሊዮን ብር ቀንሳሊ ነው 78 ሚሊዮን ብር ይሆናል። ከዛ ወደ ውሳኔ መጣን። ከዛ ገንዘብ እንደ መክፈል እንዳለብኝ ብዙ አሰብኩኝ። እጄ ላይ መሬት ነው ያለኝ፣ ቤት ነው ያለኝ፣ ከብቶችም አሉኝ፣ መኪናም እጄ ላይ አለ። ካሽብር ብዙ አልነበረኝ በሰዓቱ። ፈልጌ ለአባቴው 18 ሚሊዮን ብር ቀብድ ከፈልኩ። ለአባቷ 7 ሚሊዮን ብር 3 በአካውንቱ አቶ አድማሱ ቢሻው የሚባል አካውንት ላይ ለአባቷ ቅድመ ክፍያ ለአባቷ 18 ሚሊዮን በአካውንታቸው አስገባ። በአካውንቷ በተለያየ ባንክ ማለት ነው። እሺ የመጀመሪያ ክፍያ 18 ሚሊዮን ለአባቷ አስገባውኝ። ከዛ በኋላ መክፈል ስለነበረብኝ አሁን ንግግራችን ላይ ስናገር ሁለት ነገር አወራን። ምን አወራን? ከተስማማ በኋላ 50 ሚሊዮን ብር አሁን ልሰጣት በገንዘብም በቃም በግባል አስረክባል። 28 ሚሊዮን ብር ከ6 ወር በኋላ ለከፍላት ነው ንግግራችን። 78 ላይ 50 ሚሊዮን ሰጣትና ይቀርው 28 ሚሊዮን ብር በቼክ ሰጠዋት። ቆይ መጀመሪያ አሁን 18 ሚሊዮን ከፈልኩኝ። ኦኬ ላስታክልልሽ እዚህ ጋር 18 ሚሊዮን ከፈልኩኝ በኋላ ለልጅ ከዛ በኋላ ኦሬዲ ተጨርሰናል ማለት ቀብድ ከፍያለሁ። እኔ ገንዘቤን እያመቻቸው ገንዘቤን እያስተካከልኩኝ ምን ማድረግ ጀመርኩኝ? ልጆች መሰብሰብ ጀመርኩኝ። የሚሄዱ ልጆች ኦኬ እንደ ሰራተኛ የሚሄዱ ሰራተኛ የምወስዳቸው። ከዛ አሁን እንደ እኛ ሀገር ልጆች እንደ አካባቢ ልጆች ደግሞ የኔ እህቶች ጎበዝ ናቸው ኪችን ላይ። ያው ሙያቸው የሀበሻ ምግብ ላይ ነው። የተወሰነ የፈረንጅ ምግብ ካስፈለገ በሚል አንድ እኔ ማቆ ልጅ አለ ትለኝና ሐዋሳ አንድ የሷ ጓደኛ ልጅ አለ ኤላም ይባል ልጅ። ይሄ ስም ጠራው እዚህ ስለሆነ ነው። ኤላም ይባል ልጅ ምግብ ቤት አለው በጣም ጎበዝ ነው። እሱ ጋር ይሰልጥኑ ትለኝና ከዚህ ሐዋሳ ትኬት ፍላይ ቆርጬላቸው ሐዋሳ ላኳቸው። የባለቤቴ እህትና የኔት የፈረንጅ ምግብ ሊሰለጥኑ እንዲለምዱ ማለት ነው። ከዛ እዛው ሰርኳቸው ወር ከ15 ቀን ሐዋሳ ነበር ስልጠና ሄዶ ማለት ነው በምግብ ቤትነት። ከዛ ወይተሮቹ ከሐዋሳ ከአዳማ እዚሁ ከአዲስ አበባ ነው። የስጋ ቤት ልጅ ደግሞ እንደ አካባቢ ልጆች ያው ስጋ ቤት ብዙ ጊዜ ሙያ ያለው 100% ብለን እኛ የምናውቀው እኛ ጉራጌ ልጆች ናቸው። አንዱ ያጎቴ ልጅ ነው፣ አንዱ የእናቴ ልጅ ታላቅ ወንድሜ ነው። እነኚህ ሁሉም ፓስፖርት ጨርሼ ሜዲካል አሰርቼ እስከ ተሳፍሮ ዱባይ እስከገቡበት ድረስ ወጪያቸው የቻልኩት እኔ ነኝ። 28 ልጆች ወስጃለሁ ከኢትዮጵያ። 28 ሰራተኛ 28 ልጆች 28 ሰራተኛ ለአንድ ሬስቶራንት 28 ሰራተኛ ብዙ ነው። ኪችን ላይ ስጋ ቤት አለ፣ ፎርም አለ፣ ልካለሁ። የየናናቸው ፎርማቸው እጄ ላይ አለ። ይሄ ሳረገ ምን ብላኛለች? ምን ትለኝ ነበር? ፍቄ ከዚህ እኮ ልጆች ሲሄዱ እዛ ሄደው ይጠፉብሃል፣ ያስቸግሯል ምናምን ትለኛለች ማለት ነው ስትለኝ ራሷ ዱባይ ልካ የሆነ ሰው ፎርም ላከላትና መተዳደሪያ ደንብ የሚል አስላከችልኝ። ስታስልክልኝ ለኔ አሳማኝ አልሆነልኝም። ከዛ እኔ በራሴ የሆነ የራሴ አይነት ፎርም አዘጋጀውና ከኔ ጋር ሄደ ወጪዎች ሁሉ ገችያቸው ወስጃቸው ቢጠፉብኝ ኢትዮጵያ 2 ሚሊዮን ብር ሊከፍሉኝ እዚህ በወንድ አስፈረምኩኝ። ዋስትናቸው አባትም እናትም ወንድም እያመጣሁኝ ለምን እምወስዳቸው እኔ ነኝ። ድርጅት አለኝ እዚህ ጋር ብራንድ አለ፣ ድርጅት አለ መሰረት የያዘ እዛ ጋር ሊከፈት ነው ብራንቾ ነው። ነገ አንዷ እህቴ ጠፍታ ህይወታ ቢበላሽ ወይ ከኔ ሸሽታ የሆነታ ብትገባና መስሏት ባጣት እዚህ ጋር መቼ ልከሰስ ነው? እዚህ ጋር አድራሻ ልጠየቅ ነው። ከዚህ አንፃር 2 ሚሊዮን ብር እንዲከፍሉኝ ያስፈረምኳቸው። ወንድማቸውም አጎትም አባትም እናትም መጥተው የፈረሙ ልጆች አሉ። ይሄን አድርገን ዱባይ እንዴት ተዘጋጀን። ከተዘጋጀን በኋላ ከዛ 18 ሚሊዮን ለአባቷ ከተከፈለ ክፍያ ውጪ የመዘገብኩት ክፍያ የለም አለ። ቆላ ልመጣልሽ ነው። ስቴፕል ጠብቅልሽ ብዬ ነው።
አውሽ ከዛ መጨረሻ ላይ አሁን ቀኑ ደርሶ ልንሳፈር ልጆች ቪዛ ማውጣት ሲጀመር 18 ሚሊዮን ብር 65 በሬ ሰጠዋት አዳማ ላይ 18 ሚሊዮን ብር ነው ኦሬዲ ተመዝግቧል ከሱ ቀጥሎ 18 ሚሊዮን ብር በሬ ነው ከብት ኦኬ በ18 ሚሊዮን የሚያወጣ ከብቶች ሰጠካት 65 በሬዎች 65 በሬ ሰጠካት ያ ተመኑ 18 ሚሊዮን 18 ሚሊዮን ብር ነው ኦኬ 65 በሬ ሰጠው ተመኑ 18 ሚሊዮን ስለዚህ ያ ማለት 36 ሚሊዮን ከፈልክ ማለት ነው ይሄ ከብት ወደ ቢጫናቸው ወደ ዱባይ የሚጫናቸው እዛ ሄዶ ወደ ገንዘብ የሚቀየሩ ለሰው አሰርክበታል 18 ሚሊዮን ብር ተስማምተናል አዎ የነኝ ከብቶች ጅምላ ዋጋቸው ማለት ነው yes ዱባይ ሄዶ ወደ ገንዘብ ሊቀየሩ ያ ወደ ዱባይ ሊጫኑ ወደ ዱባይ ልጭናቸው አዎ ሶ ከዛ እናቸው ሰው ያረጉላታል ሬስቶራንት የምትከፍተው እኮ አንተ ነህ አይደል እኔ ነኝ የምከፍተው እዛ ሰርቼ ልከፍላት ነው ብሩ ካሽ ብር የለኝም ኦኬ የተሸጠ 6 ወር ውስጥ እዚህ ጋር ስናወራ 6 ወር ልክ ልጆች ጋር ጨርሰን ይሄ ከብት ሳላሰርክባት ምን ተናግራ መሰለሽ አገሪቷ መውጫ መግቢያ ቀዳዳ ስለማላቅ 6 ወር ማኔጀር ሆና ልታግዘኝ ኦኬ ማኔጀር ሆና ስራ ልታግዘኝ እሱ ልጻፈው ታዲያ ጻፊልኝ ወዲያው ቁልፉ የምትገዛም 65 በሬ ወደ ዱባይ ይጫናሉ በስድስት ወር ውስጥ ሰርቼ ልከፍላት ሀገሩን እስከምለምደው ማኔጀር ሆኖ ልታስለምደኝ በደሞዝ ነው በነፃ ልታገለግለኝ ማኔጀር ሆና ሀገር ስለማላቅ ማኔጀር ሆና ለስድስት ወር በነፃ ኦኬ ስለዚህ ማናጀር ሆና በነፃ ለ6 ወር አብራችሁ እየሰራችሁ ልታስለምድ ከሀገሩ እስከምትለምደው 65 በሬ ከኢትዮጵያ ያስጫንከው ተመኑ 18 ሚሊዮን የሆነውን በ6 ወር ሰርተህ ልትከፍላት ሌላ ደግሞ ክፍያ መኪና ሳንታፊ ሃይብሪድ ከገዛሁት በ6 ወሩ 00 የገዛሁት 12 ሚሊዮን ብር መኪና ስጧት ሳንታፊ ሃይብሪድ 2023 ሞዴል 12 ሚሊዮን ብር ሰጥቻታለሁ መኪናው ግምቱ 12 ሚሊዮን ነው ግምቱ 12 ሚሊዮን ብር ኦኬ 2023 ሞዴል ግምቱ ቪዲዮ ወምሻሉ መሸጋፈስ ባሪካ ባዶ ቪዲዮ አዲስ 0 ገዝተው ለስንት ወር ተጠቀምከው? 6 ወር ነው እጅ ላይ ምንም የተነዳ ነገር የለም። ቤት ቅርብ ነው፣ 1 ኪሎ ሜትር የሆነ ከቤት ስራ ቦታ ከስራ ቦታ ቤት የሚያቆም መኪና ነው። ሰባት 723 ኪሎ ሜትር የተነዳው 723 ኪሎ ሜትር ብቻ የተነዳው። ምንም ተነዳ ታዲያ 00 እያልኩሽ እህቴ ፎቶ መላክ እችላለሁ። መኪናው ከነታ አርጋው እሺ። ከዛ 12 ሳሰረክባት 18 16 48 ሚሊዮን ሆነ እስካሁን የመኪና የ65 በሬና ለአባቷ ያስገባከው 18 ሚሊዮን ኢን ቶታል 42 ሚሊዮን ላይ ደርሰናል። 48 ሚሊዮን ሶሪ አቡ ይሰማል። አዎ ለአባቷ ያስገባከው 18 ሚሊዮን 65 በሬ 18 ሚሊዮን የሰጠከው 36 ሚሊዮን እዚህ ጋር የመኪናው ዋጋ ግምት 12 ሚሊዮን 48 ሚሊዮን ላይ ደርሰናል። 48 ሚሊዮን ብር ከዛ 2 ሚሊዮን ብር የልጅ ይመጣና ስጥልኝ ትለኛለች። አጋጣሚ ያው አሁን ነው የትራንዛክሽን ያጠነው እንጂ በፊት አሁን ስጋ ቤት ቢያንስ ቅዳሜ ቀን 3 ሚሊዮን 4 ሚሊዮን ሽያጭ አለኝ። እኔ ቀን ሽያጭ ቢያንስ 7 ሚሊዮን 8 ሚሊዮን ሽያጭ አለኝ ኢትዮጵያ። ካሽፍራ አልቸገርም። ኦኬ እና ከዛ መኪናው ፋይናሉ ስጨርስልሽ ምን ሆነ?
መጀመሪያ መኪናው ስጠኝ ብላ መኪናው ለስጣት ሲሄድ ምን አለች? ፍቄ የሆነ ጓደኞች አሉኝ ይሸጥ መኪናው አለችኝ። እሺ ብያት ፎቶ ላክልኝ። ፎቶ ላኩላት። ፎቶ ስልክላት የምታውቃቸው ልጆች አሉ። ከተማው ላይ በተነችው ፎቶው ነው። የመኪናውን ፎቶ ከተማው ላይ ተበተነ። ከዛ ይሄ መኪና ስንት ብር ይባላል? 7 ሚሊዮን ብር፣ 7.5፣ 6.5 በቃ በአንድ ዋጋ አሰሩት ከተማው ላይ። እግዚአብሔር ምስክሬ ነው። የሰራችሁ ተንኮል ምነግርሽ ከተማው ላይ አሰረችው። በቃ አንድ አይነት ዋጋ ሆነ። ወይ ይሄ መኪናማ ፎቶ የተላከልኝ ወይ ከላይ የተላከችው እንትና ያላከችው በቃ እንደዚህ ብሎ በቃ መዝናኛ አደረጉኝ ማለት ነው። ከዛ አይ ሰላም መኪናው አልሸጠውም በዚህ ብር፣ ምክንያቱም አንቺ በፎቶ አላላክሽ ልክ አይደለም እኔ እንደዚህ ታደርጊያለሽ ስላት፣ ከዛ በኋላ የሆነ ደላይ ደውልኝና 7.5 ልስጥ ብሎኛል ስላት፣ ስንት ብር ሊሉት አለችኝ። 5.5 4.5 ይመጣል ልዩነቱ። ከ7.5 ከ10 ሚሊዮን ሲቀነስ ማለት ነው። አቡ እየሰማሽ ነው? አዎ እየሰማሁ ነው። አዎ 7.5 ሽጠውና ልዩነቱ በእኔ ይያዛል አለችኝ። ሽጥለትና 7.5 ሽጥለትና የቀረው ልዩነት መጀመሪያ በ12 ሚሊዮን ስለተስማማችሁ የቀረው በኔ ኪሳራ ይያዝ አለችኝ። አዎ አንዴ እሺ ልጻፈው ይቅርታ። አዎ በ7.5 መኪናውን ሽጠውና 12 ሚሊዮን የተስማማው ነው ለህይወት በኔ ይሰራ ይሆናል። ይህን ስትልክ በቮይስ ነው በቴክስት ነው ማስረጃ አለክ? አወጣለሁ እርግጠኛ ነኝ። ከ300 ምናምን በላይ ያንን ያወራችሁ ቮይስ አለኝ። መምረጥ እችላለሁ፣ መፈለግ እችላለሁ። ግን የእግዚአብሔር ለለት አስቀድመ ፎርዋርድ አድርገሃል ወደ ሌላ አድርጌዋለሁ። ኧረ 100% ዋትስአፕ ላይ ያጠፋችብኝ፣ ዋትስአፕ ላይ ቴሌግራም ያጠፋችብኝ እንጂ ቮይሱንማ እግዚአብሔር ፈቃድ ሆኖ እንዴት እንዳደረኩትም አላውቅም። 390 ቮይስ አለኝ ከሷ ጋር ያወራሁት። ኦኬ እና ተውስጥ አገኘዋለሁ። ስራዬ ብዬ ፈልገዋለሁ። ጥሩ ቀጥልሽ። ይሄን ብለን ጨረስን። ከዛ በእሷ ንግግር መሰረት ተስማምተህ አምነህ ለደላላው በ7.5 ሸጥክለት መኪናው። አዎ ሸጣ ገንዘቡን ሰጠካት። ቀጥታ ለአባቴ 7 ሚሊዮን ባስገባውኝ። ቀጥታ ለአባትየው የተሸጠበት አይደለም፣ የዚህኛው አይደለም። ቆይ ቅርታ እናቴ፣ ይሄኛው ለሷ ቀጥታ ካሽ እሱ ለኔ ያስገባልኝ አይደል? አዎ ደላላው ለአንተ አስገባ። 7.5 ነው ወይ 7.5? ኦኬ 7.5 አስገባ የመኪናው ሲለኝ እሷ ሰው ሰጠችኝና ማለት ነው። ፍቄ ለስራ ይፈልጋሉ ካሽ ስጠው አለችኝ። 7.5ቱን ካሽ ላክልኝ አለችክ? ለስራ ይፈልገዋል ካለ ካሽ ላክልኝ አለችኝ። አይ እኔ የለኝም ስላት አረቀ ጠበቀችኝ። መቼ ሐሙስ፣ ቅዳሜ፣ እሁድ ያን ብር እኔ ለበሬ ነጋዴ ከፈልኩት። ለሷ የቅዳሜና የእሁድ ሰኞ፣ ማክሰኞ ብር ሰጠዋት፣ አስገባውላት፣ ሰጠዋት ካሽ ብር። ደረሰኝ ለክማ ካሽ እኮ ከሆነ እኮ አሁን እኮ ብዙ ዳታ አሁን እኮ የበሬው እኮ መረጃ ደረሰኝ የለኝም። በሬ መስጠቴ ነው። ሰዎች ማስረጃ አሉኝ። እሺ አሁን ስንት ሰጠካት ካሽ ከመኪናው ሽያጭ ላይ? 7.5 ሙሉ አውጥተህ ካሽ እንኪ ያልካት ላክላት በሰው እሱ አረቃ የሰራሁት ሽያጭ መጥቶ የወሰደ ልጅ አለ ንጉስ የሚባል ልጅ። አዎ የ4 ቀን ሽያጭ በሰው ልክ ከማን የሚባል ሰው ልካ ንጉስ የሚባል ልጅ። እሺ እሺ መኪናው የተሸበጠበትን 7.5 ንጉስ የሚባል ልጅ ልካ በካሽ ተጠቅላት። እሺ ከዛ በኋላ 2 ሚሊዮን ብር
የሆነ ቀለም መጥቶ ነው ሞጆ ምናምን ትለኝና እቃ ቀለም አስጥራሉ ትላለች ከዱባይ ምናምን ከዛ እንደዚህ አወዛግባኝ በ15 ቀኑ 2 ሚሊዮን ብር ጨመርኩላት በ15 ቀኑ ከዱባይ ያስጫንኩት እቃ አለ ብላ ቀለም አለኝ የመጣ ቀለም አለኝ ሞጆ ላይ ለዛ ክፍያ ቀለም ሰራለሁ ትላለች እኔ አላውቅም ማለት የቤት ነው የፀጉር ነው የግድግዳ ቀለም የቤት ቀለም እሺ ሁለት ሚሊዮኑን በማን አካውንት ነው ያስገባክላት? አቡ አካውንት ከአባቴ ውጭ አካውንት ላይ ምንም ብር አላስገባውም ለማንም ካሽ ነው የምጠይቀኝ። በማን በኩል ነው ላክላት? ያኛውን 7.5 ንጉስ በሚባል ሰው ነው። ይሄ መጥቶ የወሰደው ንጉስ ነው። መኪና ይዞ መጥቶ የሚወስደው ንጉስ ነው። ራሱ ንጉስ 7.5 ይወሰደው። አዎ ما أصدقك بعد